በጃኒ ስሜታዊ ክስ የቲክቶክ መንደሩ ሲናወጥ ጆን ዳንኤል ፈጣንና ያልተጠበቀ ምላሽ ይዞ ብቅ ብሏል። ጃኒ ይደበድበኝና ያስፈራራኝ ነበር፣ አካውንቴንም ያጠፋብኝ እሱ ነው ስትል የሰጠችው መግለጫ ተከትሎ ጆን ዳንኤል እውነታውን ለማጋለጥ ማስረጃ አለኝ በማለት የድምጽ መልእክት ወይም ቮይስ አሰምቷል። ጆን ዳንኤል እንዳለው ከሆነ ጃኒ ይህንን የምታደርገው ከአዶናይ ጋር ሆና ከጎንደር በላከችው መረጃ መሰረት ነው። ህይወቷን ላለመበጥበጥና ሚስጥሯን ላለማጋለጥ ብዬ ዝም አልኩ እንጂ ያለቀሰው ሁሉ ተበዳይ አይደለም ሲል ተናግሯል። ጆን አክሎም እሱ በጃኒ ላይ ምንም አይነት በደል እንዳልፈጸመና እየተወራ ያለው ነገር ከእውነት የራቀ መሆኑን አስረግጦ ተናግሯል። ያስደመጠው የድምጽ መልእክትም በጉዳዩ ላይ አዲስ አቅጣጫ የሚፈጥር ይመስላል። በአሁን ሰዓት በአዶናይ በጃኒና በጆን ዳንኤል መካከል ያለው ውጥረት በየሰዓቱ እየተለዋወጠ ይገኛል። የቲክቶክ ተጠቃሚዎችም እውነተኛው ተበዳይ ማን ነው በሚል ግራ ተጋብተዋል። ጆን ዳንኤል አልበደልኳትም ሲል፣ ጃኒ ደግሞ በእንባ ተበድያለሁ ትላለች። አዶናይ ደግሞ የዚህ ሁሉ መሃል ላይ ይገኛል። ይህ የቲክቶክ ድራማ ወዴት ያመራል? በቀጣይ የሚወጡ አዳዲስ መረጃዎችን ተከታትለን የምናቀርብላችሁ ይሆናል። እስከዛው ይህን ፔጅ ፎሎ አድርጋችሁ ጠብቁ።